ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ዛሬ እንደተለመደው አስተማሪ በሆነ ሐሳብ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንድትጀምሩ እያልኩ ቪዲዮውን ከወደዳችሁ ደግሞ ላይክ፣ ኮሜንት፣ ሼር በማድረግ ለብዙ ሰዎች እንዲደርስ አድርጉ። በዛሬው ቪዲዮዬ ስለ ይቅርታና ስለ አራቱ የይቅርታ ጥቅሞች እነግራችኋለሁ። እስከመጨረሻው አብራችሁኝ ሁኑ። ለሰው ልጅ የምድር ኑሮ የሚያስፈልጉት ሁለት ወሳኝ ነገሮች ፍቅርና ይቅርታ ናቸው። ፍቅርና ይቅርታ አንድ ሆነው ግን የተለያዩ ተግባሮች ናቸው። ይሁን እንጂ በተግባራቸው ቢለያዩም ዓላማቸው አንድ ነው። ፍቅር የሁሉ ነገር ግንድ ነው። በፍቅር ውስጥ በመጀመሪያ የሚገለጠው ይቅርታ ነው። ሆኖም ሰዎች ግን ፍቅርና ይቅርታን ለያይተው ሲያዩ ይስተዋላል። የምንወደው ሰው ሲበድለን እንጎዳና ደግመን ማየት አንፈልግም በማለት በራችንን እንዘጋለን። ነገር ግን ይህ እውነተኛ ፍቅርን አይገልጥም። ፍቅር ይቅርታ ከሌለው ፍቅር አይደለም። ምክንያቱም ይቅርታ የሚመዘነው በፍቅር ነው። ሌላው ችግራችን እስከመቼ ድረስ ነው ይቅርታ የማደርገው የሚል እሳቤ ነው። እርሱ እኮ ይቅርታ ጠይቃለሁ ብሎ ነው የሚበድለው ብለው የሚከራከሩም አሉ። ለይቅርታም ገደብ ሊበጅለት ይገባል ብለው የሚሞግቱም አሉ። ሌሎችም የለም ይቅርታን በቁጥር ይህን ያህል ብለን ማስቀመጥ አለብን፣ እስከመቼ ይቅር እለዋለሁ ይላሉ። ብዙዎቻችንን ይቅርታ ሲፈታተነን ይታያል። ከዚህ በኋላ ማንንም ይቅር አልልም ብለን ቤታችንን ዘግተን እንቀመጣለን። እውነት ለማውራት ልብ ብለን ካየን ፍቅር ሲጎለን ነው ይቅርታ ለማለት የምንቸገረው። ምክንያቱም በፍቅር የሚኖር ሰው ይቅርታ ለማድረግ አይቸግረውም። ይቅርታን የማያውቅ በፍቅር መኖር አይችልም። ይቅርታ የምታደርጉት ሰዎቹ ስለሚገባቸው ወይም አሸናፊነትና ተሸናፊነትን ለመለየት አይደለም። ይቅርታ የበደለን ሰው ለማሸማቀቅና ለማዋረድ የሚሰጥ አይደለም። ይቅርታ ድሮም እኮ እኔ ጥፋተኛ አይደለም የሚሉትን ሰዎች ለመኮፈስ አልመጣም። ይቅርታ የምታደርጉት የበደላችሁን ሰው ፍቅራችሁን ለመግለጽ ነው። ይቅርታ ፍቅር ነው። በፍቅር ሁሉ ይወደዳል። ፍቅር የሌላቸው ሰዎች ይቅርታቸው ውስንና በጥንቃቄ የተሞላ ነው። እንዲህ ያለ ሰው ይቅርታ ሲያደርግ የይቅርታ ቂም ይዞ ነው ይባላል። የይቅርታ ቂም ማለት ትንሽ ችግር ሲፈጠር ከዚህ በፊት አጥፍቶ ይቅር ብየዋለሁ ብሎ ማስታወስ ነው። እንደዚህ አይነት ሰዎች ቂመኛ ይቅርታ አድራጊዎች ይባላሉ። ሲጀመር እነዚህ ሰዎች ይቅርታ አላደረጉም። እንደውም ስህተት ካደረገ በየመሃሉ የረሳውልህ መስሎሃል በማለት ያለፈውን ማስፈራሪያ ያደርጉታል። ይቅርታ የፍቅር ውጤት ነው። ፍቅር ከሌለ ይቅር መባባልና መቀባበል አይቻልም። በደንብ እርግጠኛ ሁኑ። ውስጣችሁ ፍቅር ሳይኖር በፍጹም ማንንም ይቅር ማለት አትችሉም። ፍቅርና ይቅርታ የማይነጣጠሉ አንዱ ያለ አንዱ መኖር የማይችሉ ናቸው። ይቅርታ ለፍቅር ግብአት ሆኖ እንዳይፈርስ ያቆመዋል፣ ያለመልመዋል። ታዲያ ይቅርታን በማድረጋችን ብዙ ነገር እንጠቀማለን። ነገር ግን ለዛሬ ዋና ዋና ያልኳቸውን አራቱን ጥቅሞች እንመለከታለን። የመጀመሪያው ይቅርታ ስናደርግ ወይም ይቅር ስንል ከፈጣሪ ጋር እንታረቃለን። ፈጣሪ ይቅር ይለናል። እግዚአብሔር የሰው ልጆች ተዋደው ተከባብረው በፍቅር ይቅር ተባብለው እንዲኖሩ ነው የሚፈልገው። እናም ይቅር ስንባባል አንዳችን ለአንዳችን ይቅርታ ስናደርግ በስራችን በጣም ይደሰታል። ከእርሱም ጋር እርቅ እንፈጥራለን። ሁለተኛው ይቅርታ ስናደርግ ከብዙ በሽታዎች እንድናለን። ታውቃላችሁ፣ ጥሩ ስላልሆነ ነገር ስናስብ ወይም ከሰው ጋር ተጣልተን ያንን ስናብሰለስልና ቂመኛ ስንሆን በሰውነታችን ኮርቲሶል የሚባለው ሆርሞን እንዲጨምር እናደርጋለን። ይህ ኮርቲሶል የሚባለው ሆርሞን ሲጨምር ደግሞ ለብዙ በሽታዎች እንጋለጣለን፣ ጤናችንን እናጣለን። በጣም በምትወዱት ሰው የተበደላችሁ፣ መከራ የደረሰባችሁ፣ በጣም መገፋት የደረሰባችሁና ልባችሁ እጅግ በጣም የተሰበረባችሁ ለራሳችሁ ጤናና ሰላም ስትሉ በተጨማሪም ፈጣሪ የበደሏችሁን ይቅር በሉ ስለሚል ይቅር በሉ። እንደዚህ በማድረጋችሁ ትጠቀማላችሁ እንጂ አትጎዱም። ሶስተኛው ይቅር ያላችሁትን ሰው ወይም እርቅ የፈጠራችሁትን ሰው ታስደስታላችሁ። ያም ሰው ከዛሬ ነገ ልታረቅ እያለ በሐሳብና በጭንቀት ላይ ሆኖ ይሆናልና እናንተ ለእርቅ ዝግጁ ስትሆኑና ፈቃደኛ ስትሆኑ ያንን ሰው በማነሳሳት ነገሩን አቅልሎ ለካ እንደዚህም ይቻላል በማለት ለሌላም ጊዜ ትልቅ ትምህርት እንዲወስድ ታደርጉታላችሁ ማለት ነው። አራተኛው ይቅርታ በማድረጋችን ይቅርታ ለማድረግ ለከበዳቸው ምሳሌ እንሆናለን። ሁሌም ቢሆን እኛን የሚያዩና እኛን ምሳሌ የሚያደርጉ ሰዎች በዙሪያችን አይጠፉም። እነዛ ሰዎች የቤተሰባችን አባላት ሊሆኑ ይችላሉ፣ ዘመዶቻችን ሊሆኑ ይችላሉ፣ በተለያየ አጋጣሚ ያወቅናቸውም ሊሆኑ ይችላሉ እና ይቅርታ ስናደርግ ለነሱ ምሳሌ እንሆናለን። ይህ ደግሞ በጣም ትልቅ ነገር ነው። እናም ውድ የዩቲዩብ ቻናል ተከታታዮች በተቻለን መጠን ከሰዎች ጋር በሰላምና በፍቅር እንኑር። ነገር ግን በሆነ አጋጣሚ ከሰው ጋር ከተጣላን ይቅር ለማለት ይቅርታ ለመጠየቅ አናርፍድ እላችኋለሁ። እስከመጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ቻው።